ተሳትፎበታል። ራሴን ትልቅ ቦታ ነበር ማስበው፣ ግን ልጅ ይሰብራል። ተሰብሬያለሁ በእጆቼ። በዚህ ግን ምለቀው ውሸት ነው፣ ቲክታክ ላይ ፖስት ማረገው ውሸት ነው። አጉል ደስተኛ ለመምሰል ማለት ነው መስዬ፣ ደስተኛ ሳልሆን የውሸት ህይወቴ። አይደል የቆረባችሁት? አብረን ነው ስጋ ደሙን የተቀበልነው። ጤነኛ ልጅ ወልደሽ የዲፕሬሽን መድኃኒት ይወስዳል፣ በመድኃኒት ነው የሚተኛል። የ7 ዓመት ልጅ እና መቤቴ እኔ ልጄን ሳላስነሳ ከቤትሽ አልሄድም። እንዳለ ሰው ተሰብስቧል። አንቺም እንደ ሰው ከገፋሽኝ ግፊኝ ብዬ በቃ በሯ ድፍት ብዬ አለቀስኩኝ። የደስታን ጥግ አሳየኝ ዳኒ፣ የሀዘንንም ጥግ ያሳየኝ ዳኒ ነው። በቃ እኔ 7 ዓመት አልቅሻለሁ መሲ። ሶስተኛ ልጄን እንደወለድኩኝ የኔ አይደለም አለኝ። ያኔ አይደለም ከየት እንደመጣሽው ትናገሪያለሽ አለኝ። ሰቦቹ ዛቻ በጣም ይመጣብኛል። የልጄውን ነገር ቢሆን እናጠፋሻለን ይሉኛል። ሰቦቹ ተኝተዋል። እንደዚህ ጓደኛ ይሻለው አለኝ። የምን ጓደኛ? ሴት ጓደኛ ታው የምርክ ነው አልኩትኝ። እንደውም እየሳኩም ቀልዱንም ነው ይመሰለኝ። አዎ ጓደኛ ይሻለሁኝ አለኝ። አብራችሁ ነው? እርግፍ አድርገሽ እንዳትወጪ፣ ልጆች አሉ የወለድሻቸው፣ ዋጋ የከፈልሽላቸው። ስትኖሪ ደግሞ መኖር ካልቻልሽ ፍታኝ አልፈታም ከሆነ ምንድን ነው የኔ መጨረሻ መስዬ? እንደተባለው ታዲያ ከሀዘኑ በኋላ ችግሩን ለመፍታት ሞከራችሁ? አልተሞከረም። ቋሚ ያረጉት ከሀዘኑ በኋላ ቋሚ የሆነ ስራ ቦታ ሌላ ሰው ሆነ። በቃ እሱ አብሮ መኖርም ደስተኛ አልፈለገም። ቤት ተከራየ፣ 2 ክፍል ቤት ወጣ ከቤት ሙሉ ለሙሉ ወጣ። ቤቱን ላንቺ ለቀቀ? ለኔ ለቀቀልኝ። አልጋ ቁም ሳጥን ይዞ ወጣ። ሌላ አለ በርግጥ ይገዛልን። ወጣና በመሃል ልጆቼን ወሰደብኝ። እሱ ጋር ላይ ያኖራቸው 3 ልጆቼን ወሰደብኝ። መጥሪያ ትስጠኝ፣ ድጋሚ መጥሪያ እንድትሰጠኝ እፈልጋለሁ። መጥሪያ ካልሰጠችኝ ልጆቹን ማየት አትችልም ብሎ እናቱ ጋር ወሰደ፣ ልጆቹን ማለት ነው። ከዛ በቃ ይዩት እስኪ አንቺ ልፋትሽን ምንሽን ይዩት፣ እነሱም በቃ አርፈሽ ዝም በይ አሉኝ። የራሱ ቤተሰቦች በቃ እስኪ ይዩት፣ ልፋትሽ ይታይ፣ ያሳድጋችሁ አሉኝ። ግን በመሃል ልጆቼ ቤቱ መኖሪያ ቤቱ የንግድ ቤት ነው፣ ታቹ መጠጥ ቤት ነው፣ ላይ ዲኤስቲቪ ነው የሚታየው። አንድ ሰካራ መቶ ልጄን ቢያበላሽብኝስ? የደረሰች የ6 ዓመት ልጅ ነው ያለች። ያም ጭንቀት አያስተኛኝም ነበረ። ከዛ በመሃል የልደቱ ቀን ልጄ 7 ዓመት ነበር። አጋጣሚ ትምህርት ቤት ሄድኩኝ። ትምህርት ቤት ሄጄ ጋብዣው ምናምን መለስኩት። ለካ ትምህርት ቤት ደውለውለት እናቱ ወስደዋለች አሉት። ደወለልኝ። እንዴ ልጆቼን ታያለሽ ያለ ፍቃዴ አለኝ። እንዴ ልጆች አይደሉ? በፍጹም አሁኑኑ መልሻቸው አለ። የኔ አይደለም ያለውንም ወስዶታል። እሱን ግን ከ3 ቀን ምናምን በኋላ መለሰው ወደ እኔ። ሁለቱን ነው እንደማስያዣነት የተጠቀመብኝ። በቃ ሚዲያ ሊወጣለሁ አልኩት። አማራጭ የለኝም፣ ለኔ የሚተነፍስ ሰው የለም መስዬ። እዚህ ጋር ሚዲያ ሊወጥቼ ልጆቼን አስመልሳለሁ አልኩት። ከዛ ማሚ ያለኝ የ7 ዓመቱ ልጅ